يا طالب العلم قم لا تنم فإن الزمان انقضى وانصرم فكن ما حييت ضنينا به فظنك بالوقت عين الكرم وكن حلس درسك وافرح به تكن قائدا في غد للأمم وبادر شبابك من قبل أن يقطع عزمك سيف الهرم. هذا كتاب الله روح قلوبنا خير الدروس تعلم القرآن. بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين وبعد. السلام عليكم ورحمة الله وبركاته. هي سورة مكية رسول عليه الصلاة والسلام وده مدينة هجرة كما درجاتشو بفيت كوردو سورة مكاكل أندو سورة نو. ይሄ ሱራ የወረደበትን ጊዜ በተመለከተ ዑለማዎች የተለያዩ ሐሳቦችን ያቀርባሉ። ከፊሎቹ ረሱል አለይሂ ሰላቱ ወሰላም ኢቅራ ቢስሚ ረቢከ الذي خلق የሚለውን ቁርአን ተቀርቶባቸው በድንጋጤ መጥቶ ጠምጥሙኝ ብሎ የተኙበት ቦታ ላይ ነው የወረደው ይላሉ። ከፊሎቹ ደግሞ ከሱረቱል ሙደሲር ጋር ተከታትሎ የወረደ ሱራ ነው ይላሉ። አይ ከፊሎቹ ደግሞ እንደዚህ አንልም ረሱል አለይሂ ሰላቱ ወሰላምን ሰላተል ለይል ያዘዛቸው ነው ቁርአኑ ነው። ስለ ለሊት ተነስቶ ስለ መቆም ያዘዛቸው ነውና ለሊት ሰው ሲተኛ ልብስ ጠምጥሞ ነው የሚተኛውና አንተ ልብስ ጠምጥመ የምትተኛው ሰው ሆይ ተነስና ስገድ ማለት ነው። ገብቷችኋል? يعني ከዛኛው ድንጋጤ ጋር ሳያያይዙት ማለት ነው። على كل حال የተሻለው የሚሆነው ከሱረቱል ሙደሲር በኋላ ወረደ የሚለው ነው። ለምን ከተባለ ባለፈው ሱረቱል ሙደሲር ስንቀራ ረሱል አለይሂ ሰላቱ ወሰላም ፈተረቱ ወቅቲል ወህይ በዚህ መሃል በኢቅራ በሱረቱል ቀለምና በዚህኛው ሱራ መሃል ወይ ኢቅራ መካከልና በዚህኛው ሱራ በሱረቱል ሙደሲር መካከል የወህይ መቋረጥ አለ ብለናል አይደለም? ረሱል ሰለላም ይሄ ነገር አስጨንቋቸው ሂዶ ነው ጅብሪልን አይቶ ከዛ ያ አዩሃል ሙደሲር የመጣው። ይሄ ሱራ በመሃል ወርዶ ቢሆን ኖሮ ይላሉ ግልጽ ነው የውስ ወህይ መቋረጥ የሚባለው ረሱል ሰለላምን ያስጨነቀው ነገር አይመጣም ነበር። ፈህምቱም ያ ጀማ ግልጽ ነው። ስለዚህ ከዚህኛው በኋላ ነው የሚለው ሐሳቦቹ የተለያዩ ቢሆኑም የተሻለው ይሄ ነው። በዚህ ሱራ ውስጥ የሚናገሩ አንዳንድ ትላልቅ ነጥቦች አሉ። አንደኛው ረሱልን አለይሂ ሰላቱ ወሰላም የተሰጣቸውን መልእክት ማድረስ ላይ ምን አይነት ስልጣን እንደተሰጣቸውና ምን ማድረግ እንዳለባቸው በዚህ ሱራ ውስጥ ይነግራቸዋል። ይሄን ሲናገር ለኛ ምን ይጠቅመናል? ለኛ ይጠቅመናል። ምክንያቱም እኛ ሪሳላን የምናደርሰው በማን መንገድ ላይ ሆነን ነው? በረሱል አለይሂ ሰላቱ ወሰላም መንገድ ላይ ሆነን። በረሱል አለይሂ ሰላቱ ወሰላም መንገድ ላይ ሆኖ ሪሳላን የሚያደርስ ለሳቸው የተሰጠውን ምክርና ተድሪብ ማሰልጠኛ መቀበል አለበት። አንድ ሁለተኛ አላህ ለሙሽሪኮች አኺራ ላይ ምን አይነት ቅጣት እንዳዘጋጀላቸው ይነግረናል። ከዛ ሶስተኛ ነጥብ ላይ ተኽዊፉል ሙሽሪኪን ቢአህዋሊ ዱንያ ላይ ባሉት ጭንቀቶች አላህ ሙሽሪኮችን ማስፈራራት ያስፈራራቸዋል ወይም ያስጠነቅቃቸዋል። መጨረሻ ላይ መጀመሪያ ላይ ሰላቱል ለይልን ዋጅብ አድርጎባቸው ነበር በዚህ ሱራ መጀመሪያ ላይ ግልጽ ነው። ተድሪብ አንዱ ለሳቸው የተሰጠው ስልጣና ሰላቱል ለይል መስገድ ነው። እንደ ዋጅብ እንደ ግዴታ ነው የመጣው። ይሄንን ደግሞ ከዋጅብነት አንስቶ ቁርአኑ ራሱ ወደ ሙስተሐብ ወይም ወደ ሱናነት ይለውጠዋል። መጨረሻ ላይ የሚናገረው ነጥብ ይሄን ነው። ፈህምቱም ያ ጀማ ና بسم الله الرحمن الرحيم الله من على يا أيها المزمل آل አንተ በልብስህ የተጠመጠምከው ሰው ሆይ ማለት ነው። አዩ ሙናዳ ይሆንና ሙዘሚሉ የሚለው ሲፈቱን ሊአዩ ይሆናል ማለት ነው። አንተ ሰው ሆይ ምን አይነት ሰው? አልሙዘሚሉ በልብስህ የተጠመጠምከው ሰው ሆይ። አሁን እንዳልኳችሁ ነው እንግዲህ ማዕናው ወይ አሁን ካልናቸው ውጪ ደግሞ ያ አዩሃል ሙዘሚል ማለት
ያ አዩሃ አለዚ ዙሚለ አምረን ዐዚመን ማለት ነው። ያኛው ትልቅን ጉዳይ እንድትሸከም የተደረከው ሰው ሆይ ያ ትልቁ ጉዳይ ማን ነው? ዙሚለ ማለት ሑሚለ ማለት ነው በቋንቋ ደረጃ ግልጽ ነው። መጠምጠም እንዳለ ሆኖ ሑሚላ በሚለውም ይፈሰራል። ስለዚህ እንድትሸከም የተደረከው ሰው ሆይ ምንን? ነብይነትንና መልእክተኛነትን እንድትሸከም የተደረከው ሰውዬ ሆይ ማለት ነው። ሙሐመድን የጠራቸው ነው ረሱልና አለይሂ ሰላቱ ወሰላም። ወይም ደግሞ በልብስ ተጠምጥመ የምተኛው ሰው ሆይ ቁም፣ ተነስና ቁም። አለይለ ለሊትን ቁም፣ ኢላ ቀሊላ ጥቂትን እንጂ ለሊትን በብዛት ቁም ማለት ነው። ኢላ ቀሊላ ማለት ትንሽ ሲቀር ለሊትን ቁም፣ አብዛኛውን የሌሊት ክፍለ ጊዜ ቁም። ከዛ ያ ቀሊለን እየተባለ ኢላ ቀሊለን እየተባለ ያለውን ነገር ደግሞ ፈሰረው። ምን አለው? ኒስፈሁ ግማሹን አለ። ስንት ሰዓት ማለት ነው? ለሊቱ 12 ሰዓት ቢሆን ስንት ሰዓት ቁም እያላቸው ነው? 6 ሰዓት። አው ወይም ደግሞ እንቁስ ሚንሁ ከሱ ትንሽን ቀንስ። ከየትኛው? አይ ሚን ኒስፊ ከግማሹ ትንሽን ቀንስ። ከግማሹ ትንሽ ሲቀንስ ምን ይሆናል? ثلث ይሆናል። 1/3ኛውን ቁም ማለት ነው። ግልጽ ነው? ግልጽ ነው ያ ጀማዓ። አንስፈሁ የሌሊትን 1/2ኛ ቁም። አው እንቁስ ሚንሁ ወይም ከሌሊት 1/2ኛ የሆነ አክል ቀንስና ቁም። የዛን ጊዜ ደግሞ 1/3ኛ ይሆናል። ከዛ ምን አለ? አው ዚድ አለይህ አው እንቁስ ሚንሁ ቀሊላ ትንሽን ቀንስ ካለ በኋላ አው ወይም ደግሞ ዚድ ጨምር አለይህ በሱ ላይ በምኑ ላይ? አይ አለ ንስፊ በግማሹ ላይ ትንሽ ጨምር። አሁን ደግሞ ምን ሆነ? ثلثين 2/3ኛ ይሆናል። ወደ መጀመሪያው ተመለሰ አልተመለሰ? ቁም الليل الا قليلا የተባለው ለሊትን ሙሉ በሙሉ ቁም ትንሽ ስትቀር ማለት ወደ 2/3ኛ አካባቢ ነው። እዚህ ጋር አምጥቶ ወደዚህ መለሰው። አሁን ቁም የሚለው ትእዛዝ ነው አይደለም እንደያዘው። በቁርአንና በሐዲስ ውስጥ የሚመጡ ትእዛዛቶች ሁክማቸው ዋጅብነት ነው። ስለዚህ የሌሊትን ግማሽ መቆም ወይም የሌሊትን 1/3ኛ መቆም ወይም ደግሞ የሌሊትን 2/3ኛ መቆም ምን ሆነ? ግዴታ ሆነ። በጣም ጠንካራ ነው። አሁን እንዳለው ሰዓት የለም። ሰዓት አለ የለም ድሮ። ስለዚህ ሙእሚኖች ተጨነቁ። ሙእሚኖች ሌሊቱን መለየት የሌሊት 1/3ኛ እንዴት ሊያውቁ ነው? ቀን ቢሆን በምን ያውቁታል? በፀሐይ ያውቁታል። ማታ ላይ ይሄን መለየት ሲያቅታቸው ወንጀል ከሚሆንብን አሉና ሌሊቱን ሙሉ በሙሉ መቆም ጀመሩ። የአላህን ትእዛዝ ለመጠበቅ ሹፍ ያ ጀማዓ ሙሉ በሙሉ መቆም ጀመሩ። በቃ ይሄን አይነት ሁኔታ ላይ የቆዩት የመጨረሻው የዚህ ሱራ የመጨረሻው አያ እስኪመጣ ድረስ አው ዚድ አለይህ ወረቲል القرآن ስትቆም ደግሞ ምን አድርግ? ወረቲል القرآن ቁርአንን በስርዓቱ አንብብ። ተርቲላ ማንበብን አንብብ። ተርቲል ማለት ይላሉ ዑለማዎች القراءة بالتدبر والتفكر የሚቆመው እኮ ዝም ብሎ አይደለም። ቁርአንን ቅራ። ቁርአኑን ስትቀራ ደግሞ በማስተንተን ቅራው፣ አንብበው። ቀልብህና ምላስህ ድምጽህ አንድ ላይ ሆኖ ቁርአንን አንብበው ማለት ነው። ያን ትልቅ ማዕና የያዘውን ቁርአን ወስፎቹ ባህሪያቶቹ ውስጡ የሚነገሩ ነገሮች ትላልቅ የሆኑትን ቁርአን አንብበው አለ። ከዛ ምን አለ? እኛ ሰኑልቂ ራእይ እናደርጋለን። ሰኑሒ ማለት ነው ወሕይ እናደርጋለን ማለት ነው። እንጥላለን ማለት ሰኑልቂ ማለት እንጥላለን ማለት ነው። አለይከ ባንተ ላይ ቀውለን ተቂላ ከባድ የሆነን ቃል ባንተ ላይ እንጥላለንና በዒባዳ ራስህን አዘጋጅ ነው። ገብቷችኋል ያ ጀማ? ግልጽ ነው። ይሄን ቁርአን መሸከም የሚችል ሰው አላህን በብዛት የሚያመልክ ሰው ነውና አንተ ሙሐመድ ሆይ ሌሊትን በመቆም በሚመጣብህ ከባድ ቃል ላይ ዝግጅት አድርግ ማለት ነው። ለዛ ዝግጁ ሆነ ጠብቅ ማለት ነው። ኢና ሰኑልቂ አለይከ ቀውለን ተቂላ። ከዛ ምን አለ? ኢነ ናሺአተ ለይል መቼ ነው እንዲቆሙ ያዘዛቸው? መቼ ነው እንዲቆሙ ያዘዛቸው? ቁሚ አለይላ ነው ሌሊት ነው።
ሰላቱ የግዴታ የተደረገው ሰው የሚተኛበት ቀን ጊዜ ማለት ነው። ኢነ ናሺአታ ማለት የኢነ ናሺአታ ጊዜ ማለት ነው። አይ ኢነ ወቅተ ማለት ነው። ጊዜ አለይሊ የሌሊቱ ጊዜ ወይም የሌሊቱ ክፍለ ጊዜ هي እሷ አሸዱ ይበልጥ ጠንካራ ናት። ወጥዓን አይ በመስማማት ላይ ወጥዓን ማለት ተዋጡአን ማለት ነው። ምንና ምንድነው የሚስማማው? ቀልብና ድምጽ በመስማማት ላይ ይበልጡ ጠንካራ የሚሆነው ጊዜ የትኛው ክፍለ ጊዜ ነው? የትኛው ክፍለ ጊዜ ነው? የሌሊት ክፍለ ጊዜ ነው። ሌላ ማዕና አለ። ምን ማለት ነው? ሌሊት ላይ እንቅስቃሴዎች ይቀንሳሉ። አይደለም ያ ጀማ? አይደለም እንዴ? ጸጥታ ይፈጠራል። የሚረብሹ ልጆች ይተኛሉ ቤት ውስጥ አይደለም? ሽግል የሚያደርገው ነገር የለም። የራሱን ድምጽ በደንብ ሰምቶ ወረቲሊል ቁርአን ተርቲላ ቁርአኑን በስርዓት አንብቦ ተደቡር ተፈኩል ለማድረግና ቀልቡና ድምጹ ለመስማማት የሌሊቱ ክፍለ ጊዜ هي አሸድ ይበልጥ ጠንካራው ጊዜ ነው ማለት ነው። ገባቸው? ግልጽ ነው አይደል? ግልጽ ነው ያ ጀማ? ይበልጥ ላንተ ቀልብና ላንተ ምላስ ወይም ድምጽ መስማማት የተሻለው ጊዜና ጠንካራ በሆነ ሁኔታ ሊገናኝ የሚችለው ጊዜ የሌሊቱ ክፍለ ጊዜ ነው። ወአቅወሙ አይ አስወቡ ማለት ነው። ትክክል የሚሆነውም ምኑ ቂላ ቁርአንን መቅራትህም የተሻለ የሚሆነው በዛ ክፍለ ጊዜ ነው። ምክንያቱም የሚናገረው ነገር ቀልቡ ጡማእኒና ሰኪና ስለሚያገኝ ማለት ነው። ወይም ደግሞ ዑለማዎች ምን አሉ? ኢነ ናሺአተ አሉ አይ ኢነ ቂያማ ማለት ነው። አለይሊ የሌሊት ስግደት ማለት ነው። ኢነ ናሺአተ አለይል ማለት የሌሊት ስግደት هي አሸዱ እሷን ጠንካራ ወጥዓን ማለት አይ ተዕበን ወደረረን ድካምንም በማምጣት እሷ ይበልጥ ጠንካራ ናት። ከዚህኛው የመጀመሪያው የተሻለ ነው የሚሆነው። ወአቅወሙ ቂላ ንግግርም ትክክል ለመሆን የሱ ቁርአንን በደንብ ለመቅራትም የሱ ጊዜ ነው የሚመጣው። ለዚህ ድካም ይከሰታል ማለት ነው። ለረጅም ጊዜ ሲቆም ንስፈሁ አው እንቁስ منه قليل او زد عليه ይሄን ሁሉ ወቅት ቁርአን የቀራ ሲሆን ሰው ምን ይሆናል? ይደክመዋል አይደክመውም? ስለዚህ ያኛው ክፍለ ጊዜ ይደክመዋል ነው። ግን ይሄኛው ከምንል ቀጥሎ የሚመጣው አያ የሚያመላክተው በመጀመሪያው ማዕና ነው። وهو افضل እሱ የተሻለ ነው የሚሆነው ማለት ነው። ወይም هي اشد የሚለው ይበልጥ ጠንካራ ናት የሌሊት ሰላት ከምን አይ من صلاه النهار ማለት ነው። ከቀኑ ሰላት ይበልጥ ጠንካራ። አብዛኛው ሰው ሌሊት አይደለም ሱቢ ከብዷል አይከብደው? ይከብደዋል አይከብደው? ስለዚህ ያ ሙሐመድ ለሰዎች የሚከብደው ላንተ ምን መሆን አለበት ነው? ትልቅ ንግግርና ከባድ የሆነ ቀውል ልትሸከም ስለምትሄድ ለሰዎች ሊከብድ የሚችለው ላንተ ቀላል ሊሆን ይገባልና በዚህ ላይ ራስን አለማመድ ነው። ፈህምቱም ያ ጀማ? ወደ ሁለተኛው ማዕና ስንመጣ ማለት ነው። ኢነ ለካ አላቸው ላንተ አለልህ في النهار በቀኑ ክፍለ ጊዜ ላይ ሰብሐን ማለት መዘዋወር አለልህ። ጠዊላ ረጅም የሆነ መዘዋወር አለልህ። ምን ውስጥ ነው የሚዘዋወረው? በራስ ጉዳይ ላይ አይደለም እንዴ? ትማራለህ አይደለም እንዴ? ያርሳል የሚያርሰው፣ የሚነግደው ይነግዳል። ተፈሩግ ሆኖ የአላህን ሱብሓነሁ ወተዓላ ማድረስ የሚችለው በየትኛው ክፍለ ጊዜ ነው? የትኛው ክፍለ ጊዜ ነው? በሌሊቱ ክፍለ ጊዜ። ለዚህ ሌሊት ላይ የሚሰገደው ሰላት ለቀልብህና ለድምጽህ መገናኘት ይበልጥ ጠንካራው ጊዜ ነው። በደንብ ቀልብህና ድምጽህ በደንብ የሚስማማበት ጊዜ ነው ብሎ ነገራቸው። ቀን ቢዚ ትሆናለህ፣ ቀን መዘዋወር ይበዛብሃልና የሌሊቱን ሰላት በደንብ አድርገ ጠንከራ አድርገ ያዝ ነው። ግልጽ ነው? ወዝኩር እስመ ረቢካ የጌታህን ስም አስታውስ። በማንኛውም አላህን ማስታወስ በታዘዝክበት መልኩ አስታውስ። ወተበተል ተቆረጥ ማለት ነው። ኢለይሂ ወደሱ ተብቲላ መቆረጥን ወደ ጌታ ሁን ሙሉ በሙሉ ማለት ነው። ግልጽ ነው? ከሱ እኮ ተቆራርጬ ወደዚህኛው ተመልሻለሁ ይላል ሰው አይደለም? ከሰው ጉዳይ አይኑርህ፣
ወደ አላህ ሱብሓነሁ ወተዓላ ተመለስ። ሙሉ በሙሉ ቁርጥ ብለህ ወደ አላህ ተመለስ። ዒባዳህ ላይ ጠንካራ ሁን። ወደ አላህ ሱብሓነሁ ወተዓላ ደግሞ ተጠጋ ማለት ነው። ረቡል መሽሪቂ አለ። ረቡ የሚለው ከሊማ ኸበሩ ሊሙብተደኢ መሕዙፍ ነው። በማዕና ያ ተቅዲር ምን ይሆናል ማለት ነው? ሁዋ ማለት ነው። ወዝኩር እስመ ረቢከ ብሏል አይደለም? የጌታህን ስም አስታውስ አለ። ያ ጌታህ ማን ነው ከተባለ ሁዋ እሱ ረቡል መሽሪቂ የምስራቅ ጌታ ነው። ወልመግሪቢ የምዕራብም ጌታ ነው። ይሄ ማለት ምን ኢጥላቅ الجزء وإرادة الكل ነው። ደቡብና ሰሜንስ ቢል አንድ ሰው ያኔ የሁሉም ቦታ ለማለት ነው እንጂ ከምስራቅ እስከ ምዕራብ ነው የገዛው ሲባል ደቡብና ሰሜን አልገዛም ማለት ነው። እንደዛ ማለት ነው አይደለም። አጠቃላይ ነው የገዛው ማለት ነው። ይሄ የታወቀ አነጋገር ነው። ሁወ እሱ ረቡል መሽሪቅ አንተ ስሙን ልትጠቅሶና ልታስታውሰው የሚገባው ጌታ የምስራቅና ወልመግሪብ የምዕራብ ጌታ ነው። ላ ኢላሃ በሐቅ የሚመለክ አምላክ የለም ኢላ ሁወ እሱ ቢሆን እንጂ። ስለዚህ ምን አድርግ? ፈተኺዝሁ ፋ የሚለው እዚህ ጋር ፋኡል ፈሲሕያ ይባላል። በማዕና يفصح عن جواب شرط مقدر من ማለት ነው? ረቡል መሽሪቂ ወልመግሪቢ ሲል ሩቡብያ ነው ያወራው አይደለም? ላ ኢላሃ ኢላ ሁወ ሲል ደግሞ ኡሉሂያ ነው ያወራው። የጌታህን በአምላክነትና በጌትነት ብቸኛ መሆኑን ከተረዳህና ምን ማድረግ አለብኝ ብለህ የምትጠይቅ ከሆነ ሙሐመድ ፋ ነው። ይሄ ግልጽ ነው። ኢተኺዝሁ እሱን አድርገህ ያዘው። ምን ወኪላ ጠባቂ አድርገህ ያዘው በቃ። ምክንያቱም የሰማይና የምድር ጌታ የሰው ልጅ በአጠቃላይ አምላክ የሆነው ነው የሱ ጠባቂ ተደርጎ መያዝ ያለበት ጌታ ማለት ነው። ግልጽ ነው። በዚህ አይነት መልኩ ያዘው ይላል። ወይም ደግሞ ስድቦች ሊመጡ ይችላሉ፣ ምት ሊመጣ ይችላል፣ ብዙ ነገር ሊመጣብህ ይችላልና ያ ሙሐመድ ወስቢር ታገስ አላቸው። አላ ማ የቁሉና እነሱ በሚሉት ነገር ላይ ታገስ። ካኑ የቁሉነ ሳሒር ግልጽ ነው። ሳሒር ነው ይሉ ነበር፣ ካሂን ነው ይሉ ነበር፣ ደጋሚ ነው፣ ጦንቋይ ነው፣ ውሸታም ነው፣ የበፊት ሰዎችን ንግግር ነው የሚያወራው እያሉ ረሱል ዓለይሂ ሰላቱ ወሰላም ላይ የተለያዩ ንግግሮችን ይናገሩ ነበር። እነሱ በሚናገሩህ ንግግር አትከፋ ታገስ አላቸው ለረሱል ዓለይሂ ሰላቱ ወሰላም። ይሄ ነው እንግዲህ ረሱል ዓለይሂ ሰላቱ ወሰላምና አሁን ዳዕዋ በሚያደርግ ሰዎች መካከል ትልቅ ልዩነት የሚፈጠረው እዚህ ጋር ነው። ለረሱል ዓለይሂ ሰላቱ ወሰላም አላህ በዚህ ቁርአን አያ ያዘዘ ያለው ነገር ሰብር ነው፣ ትዕግስት ነው። ከዛ በኋላስ ዋህጁርሁም አላቸው ተዋቸው፣ ሀጅረን መተውን፣ ጀሚላ ያማረን መተው ተዋቸዋል። እርዝ ነው አጸፋዊ የሆነ መልስ እንዲሰጡ ለረሱል ዓለይሂ ሰላቱ ወሰላም አላዘዘም። የአላህ መልእክተኛ ሲተዋቸው እንኳን የሚተውት መተው ያማረ የሆነ መተው ነው ያዘዛቸው። ቢማዕና ለነሱ ኢሳአ ማድረግ እንደሌለባቸው፣ መጥፎን ነገር በመጥፎ ነገር መመለስ እንደሌለባቸው፣ ስድብን በስድብ መመለስ እንደሌለባቸው፣ ምትን በምት መመለስ እንደሌለባቸው ነው ለረሱል ዓለይሂ ሰላቱ ወሰላም አላህ እየመከራቸው ያለው ማለት ነው። ዋህጁርሁም ተዋቸው አዩሃ ረሱል ዓለይሂ ሰላቱ ወሰላም ሀጅረን መተውን፣ ጀሚላ ያማረ የሆነን መተው ተዋቸዋል። ስለዚህ ስለ እነሱ ጉዳይ አይኑርህ። አንተ ሪሳላህን ማድረስ ላይ ትግስት እያደረክ ቀጥል። በሚሰድቡህ ነገር ላይ አንተ የሄድክ አጸፋዊ የሆነ ነገር መርስ ለመስጠት አትሂድ። ቀጠለና ምን አለ? ወዘርኒ ተወኝ አላቸው። ወልሙከዚቢን እኔንና አስተባባዮችን የሚያስተባብሉትን አንድ ላይ ተወን። የትኞቹን አስተባባዮች? ኡሊ ኒዕመቲ የጸጋ ባለቤት የሆኑት አስተባባዮች፣ በስልጣናቸው በገንዘባቸው ላይ ተመስርቶ የአላህን ብቸኝነት አንቀበልም ያሉ ሰዎችንና እኔን አንድ ላይ ተወን አላቸው። ወመሂልሁም አቆያቸው እነሱን ቀሊላ ትንሽን ያክል ጊዜ አቆያቸው። አንተ ተዋቸው
ለምን ትንሽ ጊዜ ነው የሚቆዩት እስከ መቼ ድረስ ኢላ እንቂዳኢ አጃሊሂም አሉ ከፊል ዑለማዎች የዱንያ ላይ የሚኖሩት እድሜያቸው እስኪጠናቀቅ ድረስ አቆያቸው ወይም ደግሞ የኔ ቅጣት በእንደሱ ላይ እስኪወርድ ድረስ አቆያቸው ተዋቸው እዚህ ነው ሰብር ያደረክ አንተ የሚሰጥህን መልእክት ብቻ አድርስ እንጂ ምንም ለማድረግ ጥረት እንዳታደርግ ሱራው ሱራ መክያ ነው ብለናል አይደለም ዲያጀማ ስለዚህ ረሱል አለይሂ ሰላቱ ወሰላም ምንም ማድረግ አይችሉ ማድረግ የሚችሉት ብቸኛው ነገር እየታገሱ አላህ የሚሰጣቸውን ሪሳላ ለነዛ ሰዎች ማስተላለፍ ነው ማለት ነው አላህ እነሱንና እኔን አንድ ላይ ተወን ብሎ ሲናገር ምን አዘጋጅቶላቸው ነው ለሚለው መልስ ሰጠቀጠለና ኢነ ለደይና አለ ኢነ ለደይና እኛ ዘንድ አለ አለ ምኑ አንካለን ከባድ የሆኑ ማሰሪያዎች እናጋሉ አለ እነሱን የምናስርበት ማሰሪያዎች ቁዩደን ثقالا ማለት ነው አንካለን ማለት የሚከብድ የሆነ ሰንሰለት ወይም ማሰሪያ ገመድ ማለት ነው እነሱን አቆያቸው ቀሊላ ትንሽን አቆያቸው እስከ መቼ ድረስ ብለናል የኛ ቅጣት እነሱ ጋር እስኪደርስ ድረስ ለምን እኛ ስንቀጣቸው እኛ ጋር አለ ምንም እናደርግበት አንካለን ከባድ የሆነ ገመድ ወጀሂማ እሳት እኛ ጋር አለና ተዋቸዋል አላምንም ካሉ ትዕግስት አድርግ አንተ ምንም መታደርጋቸው እኛ ጋር ምን ስላለ እነሱ የሚታሰሩበት ከባድ ገመድና ወጀሂማ አቃጣይ የሆነ እሳት አለ አለ ወጣዓመን አለ ምግብ አለኛ ጋር አለ ለነሱ የተዘጋጀ በጀሃነም ውስጥ ذا غصة ማለት የማነቅ ባለቤት የሆነ ምግብ የሚያንቅ ምግብ ማለት ነው ذا يعني ሲፋ ለምግቡ እንደ ሲፋ ሆኖ እየተጠቀሰ ነው የማነቅ ባለቤት ማለት ወይ ወደታች ወርዶ ምግብ አይሆንላቸው ወይ ወጥቶ ደግሞ አያርፉ ግልጽ ነው ምግቡ ጉሮሯቸው ላይ እየተሰካ እነሱን አዛ ማድረግ ነው የሚሆነው ዘቁም ተብሎ የተዘጋጀው ምግብ ማለት ነው እኛ ጋር ምግብ አለ ذا غصة ማለት የሚያንቅ የሆነ ምግብ وعذابا ቅጣት አለ ለነሱ አሊማ አሳማሚ የሆነ ቅጣት ለነሱ እኛ ዘንድ አለ መቼ ነው ይሄ ሁሉ ቅጣት የሚደርስባቸው ከተባለ የውማ ይህ ሁሉ ቅጣት የሚደርሰው በዚያ ቀን ነው ወይም ቀን ነው ያ ቂያማ ቀን ተሩጁፉል አርዱ ምድር የሚርገፈገፍበት ቀን ነው ወይም የምትርገፈገፍበት ቀን ነው የውመ ተሩጁፉ የምትርገፈገፍበት ቀን ነው አልአርዱ ምድር ወልጂባሉ ተራራዎችም የሚርገፈገፉበት ቀን ነው ያ ቀን እነሱ ይሄንን የተዘጋጀላቸው ሚንዳ ጋር የሚዘጋጁበት ቀን የሚገናኙበት ቀን ወልጂባሉ ተራራም አለ ወካነት ሆነች አለ ለምንድነው በማዲ ያወራው ከተባለ ለተሐقق الوقوع መከሰቱ የማይቀር ነገር ስለሆነ ልክ እንዳለፈ ነገር ነው ያወራ ያለው ወካነት ሆነች አልጂባሉ ተራራዎች ከቲበን አለ የተከመረ አሸዋ ሆኑ አለ ጠንካራ የሆነ ድማሚቱ እንኳን ቢበሳው በቀላሉ የማይበሳ የነበረው ተራራ ምን ይሆናል ከቲበን እንደተከመረ አሸዋ ይሆናል መሂለን ማለት የሚፈስ ወይም የሚንሸራተት የሆነ አሸዋ ይሆናል አለ ምን ይሆናል ማለት ነው በቃ ተበትኖ አዋራ ሆኖ ይጠፋል ማለት ነው በምን ምክንያት ምድር በመንቀጥቀጧ ተራራ በመንቀጥቀጡ ምክንያት በዚያን ቀን እኛ ዘንድ አለ ምን አይነት ቅጣት ለነሱ አሳማሚ የሆነ ቅጣት ለነሱ አለላቸው አለ መሂለን ማለት ረኽወን ለይነን ሳኢለን ማለት ነው የሚፈስ ለስላሳ የሆነ የሚበተን የሆነ ጠጠር ይሆናል ምኑ ተራራ ማለት ነው ይጠፋል ከዛ በኋላ ማለት ነው فقل ينسفها ربي نسفا ብሏል አላህ Subhanahu Wa Ta'ala ይሄን አዘጋጅተንላቸዋልና እነሱን በሚያደርሱብህ ነገር ላይ ታገስ ያ ሙሐመድ አለይሂ ሰላቱ ወሰላም
ከዛ በኋላ ይሄን ነግሯቸው ያዘጋጀላቸውን ከነገራቸው በኋላ ከዚህ በፊት ከነሱ በፊት ያለፉ ህዝቦችን እያነሳ እያስታወሰ ደግሞ በሌላ ሲስተም ደግሞ ሊመክራቸው ሞከረ። ምን አላቸው? ለቁረይሽ ሰዎች ኢና አላቸው እኛ አርሰልና ላክን እናንተ የቁረይሽ ሰዎች ሆይ። ይሄ ቁርአን የዛን ጊዜ እነሱን ነው እያናገረ ያለው በቀጥታ። አሁን ባለው መልኩ ወይም ከዛ በኋላ በነበረው መልኩ ደግሞ እናንተ ሰዎች ሆይ እኛ አርሰልና ልከናል አለ ኢለይኩም ወደ እናንተ ረሱለን መልእክተኛ አላ ወሁዋ ሙሐመድ ዓለይሂ ሰላቱ ወሰላም ሙሐመድን ወደ እናንተ ልከናል። ሻሂደን ዓለይኩም በእናንተ ላይ መስካሪ የሆነን መልእክተኛ ልክ ከእናንተ በፊት የነበሩት ነቢያቶች በህዝቦቻቸው ላይ መስካሪ ሆኖ እንደሚላኩት ሁላ ምን ብሎ ነው የሚመሰክሩት? ቀድ በለግቱሁም ማ ኡርሲልቱ ቢሂ ኢለይህም አላህ እኔን ሰጥቶኝ እነሱ ዘንድ ሂድ ብሎ የሰጠኝን መልእክት እነሱ ጋር አድርሻለሁ ብሎ ምስክር ይወጣል። ግልጽ ነው አይደለም? ሻሂደን ዓለይኩም በእናንተ ላይ መስካሪ የሆነን መልእክተኛ ልከናል። እንዴት? ከማ አርሰልና ልክ እንደላክ ነው። ካፍ ተሽቢህ ነው። ልክ ነቢዩላህ ሙሳ ዓለይሂ ሰላምን እንደላክ ነው ኢላ ፊርዓውን ወደ ፊርዓውን ረሱላ መልእክተኛ አድርገን እንደላክ ነው ሙሐመድንም እንደዛው ለእናንተ መልእክተኛ አድርገን ልከናል አለ። ይሄ ዋቂው ተጨባጩ ተመሳሳይ ነው። ነቢዩላህ ሙሳ ዓለይሂ ሰላም ፊርዓውንንና ህዝቦቹን እንዲያስጠነቅቁ ተልኳል። ረሱል ዓለይሂ ሰላቱ ወሰላም ደግሞ ኡማቸውን እና በአጠቃላይ እነሳቸውን ከሳቸው መላክ በኋላ ያለውን በአጠቃላይ ሰው እንዲያስጠነቅቁ ተልኳል። ስለዚህ ተመሳሳይነት የሆነው መልእክት በዚህ አይነት መልኩ ነው ማለት ነው። ከዛ ፊርዓውን ምን እንዳደረገ ነገራቸውና እነዚህን መከራቸው። ምን አለ? ፈዓሳ አመፀ ማን? ፊርዓውን አረሱላ ያንን መልእክተኛ አመፀ። ማንን ማለት ነው? ሙሳን ዓለይሂ ሰላም አመፀ። ከዛስ ፈአኸዝናሁ ያዝነው አለ። አኽዘን አያያዝን ወቢላ ጠንካራ የሆነን እና ድንበር የደረሰን አያያዝ ያዝነው አለ። ወቢላን ማለት ሸዲደን በሊገን ማለት ነው። ጠንካራና በቃ ጥግ የደረሰ መጨረሻ አያያዝ ያዝነው አለ። ግልጽ ነው። አሁን እንዲህ ብሎ መናገሩ ለነዚህ ምን ይጠቅማል ሊባል ይችላል አይደለም እንዴ? የተያዘው ማን ነው? ሙሳ ነው። አለቀ በቃ። ህዝቦቹ ከሱ ጋር የከፈሩት ተይዘዋል። በባህር አላህ Subhanahu Wa Ta'ala አጥፍቷቸዋል። ለሰው ልጆችን መመከሪያ አድርጓቸዋል። ይሄንን መናገሩ ለምንድን ነው? አንድ ሰው ተነስቶ አንተ የምትሰራውን አይነት ስራ مثلا አንተ የምትሰራው ወንጀል አለ ፈይምቱም ያ ጀማ አንተ የምትሰራው ተመሳሳይ ወንጀል አለ። እኔ አንተ የምትሰራውን አይነት የሰራ ሰው ወንጀል የሰራን ሰው ተመሳሳይ የሆነ ታሪክ ያለው ሰው አውቃለሁ። ፈህምቱ ግልጽ ነው አይደል? አንተ አወቀውም አላወቀውም ያንን ሰውዬ ተነስቼ እንዲህ የሚያደርግ ሰው ነበር አላህ Subhanahu Wa Ta'ala በዚህ አይነት ሁኔታ አጠፋው ብዬ ስናገር አንተ ያንን ሰውዬ አወቀውም አላወቀውም ምን ትደረጋለህ? ትገሰጻለህ። እኔም እንደዚህ አይነት እጣ ፋንታ ሊያጋጥመኝ ይችላል የሚል ሐሳብ ይፈጠራል። ስለዚህ አላህ Subhanahu Wa Ta'ala በነቢዩላህ ሙሳና በፊርዓውን መካከል ያለውን ታሪክ ሲጠቅስ የፊርዓውንና የሱን ተከታዮች መንገድ የሚከተሉ ሰዎችን በተዘዋዋሪ የመከራቸው ነው። ወዮላችሁ የፊርዓውን እጣ ፋንታ እንዳይደርስባችሁ ሙሐመድን ዓለይሂ ሰላቱ ወሰላም ታዘዙት። ፊርዓውን እንዳመፀው እንዳታምፁ። ምታምፁ ከሆነ ደግሞ ምን አለላችሁ ነው? አኽዘን ወቢላ አሳማሚ የሆነ ቅጣት ዱንያ ላይ እንደ ፊርዓውን ባይመጣው እንኳን አኺራ ላይ ይመጣላችኋል ተጠንቀቁ እያለ ካፊሮችን የቁረይሽ ሰዎችንና የነሱን መንገድ የሚከተሉ ሰዎችን እየመከረ ነው ማለት ነው። ከዛ ያልተመከሩበትን ደግሞ መንገድ ወይ ደግሞ ምክንያት ጠቀሰ አላህ Subhanahu Wa Ta'ala። ምን አላቸው? ፈከይፈ እንዴት ነው አለ ተተቁነ አይ تحفظون የምትጠበቁት። ፈከይፈ እንዴት ነው تحفظون የምትጠበቁት። ኢን ከፈርቱም አይ ኢን በቂቱም على كفركم በክህደታችሁ ላይ የምታዘውትሩ ከሆነ እንዴት ነው የምትጠበቁት? ከምን የውመን የዛን ቀን ቅጣት ማለት ነው። ግልጽ ነው። ያንን ቀን ሸሩን የምትጠበቁት እንዴት ነው? አልገባችሁ? እንዲገባችሁ ከቁርአን ወጣ እንበልና ላስረዳችሁ ቃሉ እንዴት እንደሆነ። ፈከይፈ ተተቁነ የውመን
يجعل الولدان شيبا إن كفرتم مالت إن بقيتم على كفركم مالت أنا القباتشو فكيف انديتنو تتقون مالت يمتتبقوت منن يوما يزانيون كان مطفو نغراتوች የትኛውን ቀን መጥፎ ነገር ያ ህፃናትን ሽማግሌ ወይም ሽበታሞች የሚያደርገውን መጥፎ ነገር ምን ከሆናችሁ ኢን ከፈርቱም በክህደታችሁ ላይ የምትቆዩ ከሆነ ገብቷችኋል ቁርአኑን ከቦታው ማንቀሳቀስ አይቻልም ግን ማዕናውን ለመረዳት በዚህ አይነት መልኩ ነው የምንረዳው ፈህምቱም ግልጽ ነው فكيف እንዴት ነው ተተቁነ የምትጠበቁት ኢን ከፈርቱም በክህደታችሁ ላይ የምታዘወትሩ ከሆነ ምንን የምትጠበቁት የውመን ያንን ቀን የትኛውን ቀን يجعل የሚያደርገውን ቀን الولدان ልጆችን ሺባ ሽበታሞች የሚያደርገውን ቀን መጥፎውን ነገር በክህደታችሁ ላይ የምትቆዩ ከሆነ እንዴት ነው የምትጠበቁት ከዛ ቀን ሸር ነገር ወይ መጥፎ ነገር ለመጠበቅ ምን ማድረግ አለባችሁ ነው ምን ማድረግ አለባችሁ በአላህ Subhanahu Wa Ta'ala ማመን አለባችሁ የሙሐመድን መልእክተኝነት መቀበል አለባችሁ ምን ሆናችሁ ነው እዚህ ነው በየትኛው መንገድ ልትጠበቁ ነው ብቸኛው መጠበቂያ የቂያማ ቀን ሸሮችን ብቸኛው መጠበቂያ በአላህ Subhanahu Wa Ta'ala እና በረሱል አለይሂ ሰላቱ ወሰለም ማመን ነው ይሄን ካላደረጋችሁ እስቲ ንገሩኝ እንዴት ነው ወቀሳ አይነት ነገር ነው ማለት ነው እስቲፍሃሙ ያ ቀን ምን አይነት ቀን ነው ከተባለ ያ ቀን አለ ይሄ ጁምላ ከዚህ በኋላ የሚመጣው ሲፈቱ ለየውመን ለሚለው ሲፋ ይሆናል መገለጫ ይሆናል السماء አለ ሰማይ አለ منفطرون ተሰንጣቂ ነው ይሰነጠቃል ቢሂ በዛ ቀን ከባድ ነገሮች ምክንያት ግልጽ ነው በዚያን ቀን በሚከሰቱ ኃይለኛ በሆኑ ነገሮች ምክንያት በሰበብያ ነው ግልጽ ነው አይደል በዚህን ቀን በሚከሰቱ ነገሮች ምክንያት السماء منفطرون ሰማይ ተሰንጣቂ ነው የዛን ቀን ሸር እንዴት ነው የምትጠበቁት በአላህ ማመናችሁ አለማመናችሁ የምትቀጥሉ ከሆነ ካነ ሆኖ አላለ ወዐዱሁ የጌታችሁ ቃል ኪዳን ወይም ቀጠሮ መፍዑላ ተደራጊ ሆኗል ይሄ ሁሉ ይከሰታል ብለዋል ይከሰታል ከዚህ ከሚከሰተው አደጋ ደግሞ ራሳችሁን ልትጠብቁ የምትችሉት በአላህ Subhanahu Wa Ta'ala እና በሙሐመድ አለይሂ ሰላቱ ወሰለም የምታምኑ ከሆነ ብቻ ነው አላቸው ፈህምቱም ያ ጀማ ግልጽ ነው አይደል ና ኢነ هذه አለ ይሄ ሁሉ ምክር እንግዲህ የገለባበጠ ነው የመከራቸው አይደለም ያ ጀማ አይደለም ለረሱል አለይሂ ሰላቱ ወሰለም ምክሩን ካቀረበ በኋላ ተዋቸው አለ ከዛ በኋላ ለነሱ የተዘጋጀውን የቅጣት አይነት ነገራቸው ከዛ በመቀጠል ከዚህ በፊት ካለፉት ሰዎች ጋር አላህ እሱን ሲያምጹና መልእክተኛውን ሲያምጹ ያደረጋቸውን ነገር ነገረና በተዘዋዋሪ መከራቸው ከዛ በኋላ ያሉበት ነገር ስተት እንደሆነ በተዓጅብ ወይም በመገረም አላህ Subhanahu Wa Ta'ala ነገራቸው ይሄ ሁሉ ምክር ነው ከዛ ምን አለ ኢነ هذه አለ ይሄ በነገራችን ላይ ነገሩን ወይም ደግሞ የመከረው ምክር በደንብ ማጠንከር ነው ኢነ هذه ይህቺ አለ ኢነ هذه ማለት ወይ ወደ ሱራው ይመለሳል ወይ ደግሞ አሁን ባለፉት ወደ ምክሮቹ ይመለሳል ማለት ነው ኢነ هذه ይቺ ሱራ ማለት ነው ወይም አሁን የሰጠናችሁ ከ12ኛው ጀምሮ ያለው እስከ 18ኛው አንቀጽ ያለው ምክሮች ተذكيرቱን ምክር ናት አለ ምክር መሆኑ ይታወቃል አይታወቅም ምክርን መክሮህ ተነስቶ አሁን የነገርኩህ ነገር ምክር ነው ብለህ ምን ማረጉ ነው ሰውየው ልትጠቀምበት ይገባል ልትመከርበት ይገባል ነገሩን ምክሩን ያጠነከረው ነው ዲግሪውን ከፍ ያረገ ነው ማለት ነው فمن شاء يفلج سوال اتخذ يزال الى ربه ودجيتو سبيلا منقد يزال كالله سبحانه وتعالى منقد አይወጣም የዛን ጊዜ የዛን ቀን መጥፎ ነገር ይጣበቃል አለና የቁረይሾችንም መንገድ ማንኛውም ዘመን ላይ የሚከተልን ሰው በአጠቃላይ ቁርአኑ መከረ ማለት ነው ይሄን ካለ በኋላ በመጨረሻው ሱራው ላይ እንጠቅሳለን ያለው መጨረሻው ፖይንት ወይ አራተኛው ነጥብ አመጣ ትላንትና ባልነው መሰረት አላህ Subhanahu Wa Ta'ala ያ ايها المزمل قم الليل الا قليلا نصفه او انقص منه قليلا او زد عليه ورتل القرآن ترتيلا አላቸው አይደለም እንዴ አይደለም
ቁም ማለት ቁም ማለት ነው፣ ትእዛዝ ነው። هذا فعل امر فعل امر ወይም በትእዛዝ የመጣ ነገር ምንድነው ብለናል ከዚህ በፊት? ውጁብ ነው ወይም ግዴታነትን የሚሰጥ ነው። ስለዚህ ይሄ ቁርአን ከወረደ ጊዜ የሆነ የተወሰነን ያክል ጊዜ ሰላተል ለይል ዋጅብ ነበር። በማን ላይ? በረሱል አለይሂ ሰላቱ ወሰላምና በሰዎቹ ላይ ማለት ነው። ስፔሲፊካሊ ለሳቸው ቢመጣም ይሄ የሳቸው ኻሲያ ስላልሆነ ህዝቦቹ ብዙ ለረሱል ሰለም የታዘዙ ለህዝቡም የሆኑ ነገሮች አሉ አይደለም እንዴ? በዛው መሰረት ላይ ሆነን ለህዝቡም ወይም ለሰሃባዎችም ለይሊት ግማሹን ወይም 1/3 ወይም 2/3 መቆም ምን ሆኖባቸው ነበር? ዋጅብ ሆኖባቸው ነበር። እነሱ ደግሞ ይሄ ለሊቱን አሁንም ባለው መልኩ ሰዓት ቆጥረን ግልጽ ነው ይሄ 1/3 ነው እስከዚህ ያለው ደግሞ 1/2 ነው እስከዚህ ያለው ደግሞ 2/3 ነው ብሎ ይሄንን ለሊት ለክቶ መቆም አቅቷቸዋል። ስለዚህ የወሰዱት መፍትሄ ምንድነው? ሙሉ በሙሉ ለሊቱን መቆም ወይም ደግሞ አብዛኛውን የሌሊቱን ክፍለ ጊዜ መቆም ነበር። ይሄ ደግሞ መሸቃ ነው አይደለም። ይሄን የሚያደርጉት ዋጅቡን ምናልባት አጉድሎ እንዳይጠየቁ ነው። ይሄንን አላህ Subhanahu Wa Ta'ala አሁን በሚመጣው አያ ተኽፊፍ አደረገላቸው፣ ቀነሰላቸው። ሰላተል ለይልን ከዋጅብነት ወደ ሙስተሐብነት አወረደው ማለት ነው። ምን አለ አላህ? ኢነ ረበከ አለ ያንተ ጌታ ያ ሙሐመድ አለይሂ ሰላቱ ወሰላም ያዕለሙ ያውቃል አለ አነካ አንተ ተቁሙ የምትቆም መሆኑን አድና ያነሰን ሚን ثلثي الليل ከሌሊት 2/3 ያነሰን ያህል ጊዜ መቆምህን ያውቃል። ወንስፈሁ አለ ግማሹንም መቆምህን ያውቃል። ወثلثه 1/3 ወይም ሲሶውንም መቆምህን ያውቃል አለ። አሁን ከታዘዙት ሶስቱንም አይነት እንደፈጸሙ ነው ረሱል አለይሂ ሰላቱ ወሰለም። ግልጽ ነው። ምናልባት 2/3 ትንሽ ጎድሎ ሊሆን ይችላል፣ ግን ወደ 2/3 እንደቀረበ ተናግሯል አላህ በዚህ ቁርአን አያ አይደለም። አንተ መቆምህን ያውቃል ያንተ ጌታ። በዛ በመጣልህ ትእዛዝ ላይ ተመስርተ ከሌሊቱ 2/3 ሚቅዳር ወይም ያህል ትንሽ ያነሰን ወይም ግማሹን መቆምህን ወይም ደግሞ ወثلثه 1/3 መቆምህን ያውቃል። ወጣኢፈቱን ጀማዓ ወይም ደግሞ ስብስቦችም መቆማን ያውቃል። ሚን الذين معك ካንተ ጋር ካሉት ሰዎች እነሱም መቆማቸውን ያንተ ጌታ ያውቃል አለ። ስለዚህ ረሱል አለይሂ ሰላቱ ወሰላምና ሰሃባዎች የተሰጣቸውን ኃላፊነት ምን አድርጎ ነበር ማለት ነው? ያ ጀማ ምን አድርጎ ነበር? ዋጅቡን እየተወጡት ነበር። ከዛ ምን አለ? ወላሁ አለ ጌታ አላህ ይቀድሩ ይለካል አለይላ ለሊትንና ወነሃረ ቀንን እያንዳንዷን ደቂቃና ሰከንድ ለክቶ ያውቃል። ግልጽ ነው። ገብቷችኋል? ምን ብለን ነበር? እነሱ ثلث ثلثين ንስፍ ሳያውቁ ሲቀሩ ነው አይደል አብዛኛውን መቆም የጀመሩት። ያንተ ጌታ ግን ثلث ምን ያክል እንደሆነ ثلثين ምን ያክል እንደሆነ እና ንስፍ ምን ያክል እንደሆነ ያውቃል። والله يقدر እያንዳንዷን ጊዜ ለክቶ ያውቃል አላህ Subhanahu Wa Ta'ala። علم አውቋል እሱ አላህ አለን تحصوه አን የሚለው مخففة من الثقيلة ነው بمعنى أنه ማለት ነው። ነገሩ ለን تحصوه እናንተ ሌሊቱን ክፍለ ጊዜ ለክታችሁት ልታቁት እንደማትችሉ ያውቃል። ገብቷችኋል ጀማ? ግልጽ ነው። ثلث ምን ያክል እንደሆነ 1/3 1/2 ምን ያክል እንደሆነ እንደማታቁና እንደማትቆጥሩት ያውቃል። ምክንያቱም የዛ አክሰስ የላችሁ። ሐቂቀተን አላህ ያለውን 1/3 ለክታችሁ እንደማታቁ፣ አላህ ያለውን 1/2 ለክታችሁ እንደማታቁ፣ 2/3ኛውንም ለክታችሁ እንደማታቁ አላህ ጌታችሁ አውቋል አለ። ዓሊማ አውቋል አለ። ከዛ ምን አደረገ? ይሄን ስላወቀ ይሄን በማድረጋችሁ ይሄን ባለማወቃችሁ ራሳችሁ ላይ ግዴታውን ስላካበዳችሁ ምን አደረገ አላህ? ፈታበ ዐለይኩም ጌታችሁ እናንተን ይቅር አላችኋል። ምን ማለት ነው? አይ خفف عنكم ዋጅብ ያደረገባችሁን ሰላተል ለይል ከናንተ ላይ አግራራ ማለት ነው። ፈታበ ዐለይኩም ማለት خفف عنكم ግዴታነቱን ከናንተ ላይ አውርደዋል። ከዛ ምን አለ? ፈቅረኡ አለ። ፋ ሁና በደንብ እንዲገባችሁ
ስለዚህ ማለት ነው ወይም therefore እንደማለት ነው ግልጽ ነው አይደለም ጌታችሁ እቅር ስላላችሁ ስለዚህ ምን አድርጉ እናንተ اقرؤوا አንብቡ ما تيسر የገራላችሁን ያህል ما اسم موصول بمعنى الذي ነው ግልጽ ነው አይደለም الذي تيسر ማለት ያን የገራላችሁን ያህል من القرآن ከቁርአን ቅሩ አለ ግልጽ ነው የቻላችሁትን ያክል ምን አድርጉ ይያለ ነው ትላንት ምንድነው ያለው ወረቲል القرآن ተርቲላ አይነ يرتل القرآن የት ነው ቁርአንን ተርቲል እንዲያደርጉ የታዘዙት የት ነው ለይልን አስከትሎ ነው አለ ያመጣው ያ ቁርአን ተርቲል ከቀልብና ከቁርአን ቁርአኑ እኮ ኢነ ናሺአተ الليل هي اشد وطئا واقوم قيلا ያለ ያለው ሰላት ውስጥ የሚቀራውን ቁርአን ነው ፈህምቱም ያ ጀማ ግልጽ ነው አይደል ስለዚህ ወረቲል القرآن ተርቲላ ቁርአንን ማንበብን አንብብ አስተካክለ አንብብ ያለውን ከንስፍ ወይም ከثلث ወይም ከثلثين ጋር አያይዞ ይሄን ያክልም ቁርአን እንዲያነቡ ያዘዛቸው ነው ማለት ነው አሁን ደግሞ ተኽፊፉ ሲመጣ የሰላት الليل ግዴታነት ሲመጣ ሙስተሐብነት ወይም ደግሞ ከግዴታነት ደረጃ መውረጁ ሲመጣ ፈቅረኡ አግርቼላችኋለሁና ፈቅረኡ ቅሩ ما تيسر የገራላችሁን ያህል من القرآن ከቁርአን ቅሩ አለ አንድ ሰው ተነስቶ ሁለት ገጽ ቀርቶ ሰላቱን ሰግዶ ቢተኛ መብቱ ነው ይያለ ነው ግልጽ ነው የገራለት ሁለት ገጽ ከሆነ አምስት ገጽ ቀርቶ ሰላቱን ሰግዶ ከተኛ የገራለት ያን ያክል ብቻ ከሆነ መብቱ ነው ማለት ነው ግልጽ ነው አይደል ያ ጀማ ከዛም በላይ እኔ አንድ ጁዝ እችላለሁ አንድ ጁዝ ቀራለሁ ካለ መብቱ ነው ከዛም በላይ እኔ 10 ጁዝ መቅራት እችላለሁ በቃ የገራለትን ያክል ግልጽ ነው አይደል ያ ጀማ ግልጽ ነው አይደል ያንን የገራላችሁን ያክል ቅሩ ማለት የገራላችሁን ያክል ስገዱ ማለት ነው ግልጽ ነው ተኽፊፉ መጥቷል ማለት ነው ዓሊማ ከዛ ምን አለ ለዚህ ማግራራቱ ምክንያት የሆነውን ነገር ተናገረ ዋጅብ በሁሉም ላይ ዋጅብ ይሆናል አይደል ያ ጀማ አይደለም እንዴ ያንን እንዲቀይር ያደረገበትን ምክንያት አላህ ተናገረ ምን አለ ዓሊማ አወቀ ወይም አውቋል አለ ማን الله سبحانه وتعالى أن سيكون أن هنا أيضا مخففة من الثقيلة أنه نجروا مالتنا سيكون جناي هنا منكم كننت لكستي شلال مرضى بشتنيوش لنورو يشلال تادا بشتنيا ولا سوستنيا ما قوم يشلال يشلال عند سوستنياوس أي كبدوم ግማሹስ አይከብዶም ስለዚህ በሽተኛውም የገራለትን ያክል እንዲሰግድ ማለት ነው ግልጽ ነው ና وآخرون ሌሎች ደግሞ ሊመጡ ይችላሉ يضربون أي يسافرون የሚጓዙ في الأرض በምድር ላይ የሚጓዙ في بمعنى على ነው አንድ ሰው ምድር ውስጥ መሄድ ይችላል እንደ ምድር ላይ ነው እንጂ አይደለም እንደ ያለው في الأرض ማለት ሄዳችሁ ፈልቅቃችሁ ግቡና ከዛ ውስጡ ሂዱ ማለት አይደለም ከላይ መሄድ ነው ግልጽ ነው ያ ጀማ ና في الأرض በምድር ውስጥ የሚሄዱም ሰዎች አሉ ሌሎች አለ ምን ለማድረግ يبتغون ሊፈልጉ من فضل الله ከአላህ Subhanahu Wa Ta'ala ችሮታ ወይም ደግሞ ትሩፋት ሊፈልጉ ምድር ላይ የሚሄዱ ሰዎች አሉ አሁን ይሄንን በጣም ትልቅ ኒዕማ እኮ ነው ያ ጀማ አንድ ሰው ስራው አንድ ቦታ አይደለም ስራው ሁሉ ጊዜ መጓዝ ነው ግልጽ ነው አንድ ሳምንት እዚህ ይሆናል መጥቶ ቤተሰቡ ጋር ከዛ ለ3 ሳምንት ወይ ለ4 ሳምንት እሱ ሙሳፊር ነው ግልጽ ነው ይሄኛውን ዋጅብ ሰላቱ እንኳን አግሩቶለት ይያለ ሰላት الليل ዋጅብ ቢሆንበት አስቡት ምን ያክል ደካማ እንደሚሆን እና ይሄን ግዴታ መወጣት ላይ በጣም ወደ ኋላ ቀር ሊሆን ስለሚችል በዚህ ምክንያት አላህ Subhanahu Wa Ta'ala ፈታበ አለይኩም ለናንተ ይቅር ብሏቸዋል አለ وآخرون ሌሎች ደግሞ يقاتلون ይጋደላሉ في سبيل الله በአላህ መንገድ ላይ ጂሃድ ያደርጋል ስለዚህ ለነሱም ይሄ ሰላት ሊከብዳቸው ስለሚችል ሰላቱን ከዋጅብነት ወዴት መጣ ማለት ነው ወደ ሙስተሐብነት መጣ ማለት ነው ስለዚህ ፈቅረኡ አንብቡ ما تيسر የገራላችሁን ያህል منه ከሱ አይ من القرآن ማለት ነው واقيموا الصلاة ሰላትን አቁሙ ስገዱ አለ وآتوا الزكاة ዘካ ወይም ደግሞ ከንብረታችሁ የሚወጣውን የዘካን ንብረትም ስጡ አለ እዚህ ጋር ትላንት በተናገርነው መሰረት ሱረቱል ሙደሲር ላይ እነዚያ የጀሃነም ሰዎች ምን አሉ ማሰለከኩም ፊ ሰቀር ሲባሉ ምን አሉ ለምነኩ ሚነል ሙሰሊን ወለምነኩ
ኑጥዒሙ ምስኪን እነዚህንም አላህ ሲያዛቸው አንደኛውን የራሱ ሐቅ አድርጎ አዘዘ፣ ሌላኛውን ከሰው ሐቅ ጋር ተያይዞ ያለውን ነገር አዘዛቸው። ወአቂሙ ሰላት አይ ኢሕፈዙ ሐቀ ማዕቡዲኩም ማለት ነው። የተመላኪያችሁን ሐቅ ጠብቁ ማለት ነው። ምን በማድረግ ያዘዛችሁን ነገር በመስራት። ዘካ ሲያዝና ሰላት ሲያዝ ሌሎች ዋጅባቶች ቀሩ ማለት አይደለም። እዚህም ጋር ግልጽ ነው። ሰላት ሲገዱ ሲል ሰላት መስገድ እንደ አንድ ትልቅ ስለሆነ ደረጃ ስላለው ቢጠቀስም ግልጽ ነው፣ ሌሎች ኢባዳዎች ተከትሎ ይመጣሉ። ወአቂሙ ሰላተ ሰላታችሁን ስገዱ፣ ወአቱ ዘካተ ዘካን ስጡ፣ ወአቅሪዱ ላህ ለአላህ አበድሩ አለ። ቀርደን ሐሰና ያማረ የሆነን ብድር ለአላህ አበድሩ። ወሃዛ ሁወ አሰደቃ ሰደቃን ግልጽ ነው አይደለም? ቀርደን ሐሰና ዘካው ራሱ ቀርድ ነው አይደለም እንዴ? ምክንያቱም የሰው ሚንዳ ያገኝበታል። ይሄኛው የተጠውዕ ሰደቃ ነው አሉ። ግልጽ ነው። ዋጅቡን ቀድሞ ስላመጣ ለአላህ ከገንዘባቸው አበድሩ። አላህ ብድር ያስፈልገዋል እንዴ? ኢነላህ አሉ አይደለም የሁዶች ይሄን የቁርአን አያ ሲሰሙ ወአቅሪዱ ላህ ቀርደን ሐሰና ለጌታችሁ ለአላህ ጥሩ የሆነን ማበደር አበድሩ ሲባሉ ኢነላህ ፈቂሩን ወነሕኑ አግኒያ እኛ አላህ ደሃ ነው እኛ ሀብታሞች ነን አሉ። እንደዛ ማለት ነው እንዲያጀማ እንደዛ ማለት ረሱል አለይሂ ሰላቱ ወሰላም በሐዲስ ሲናገሩ አላህ ባሪያውን ሲተሳሰበው የተለያዩ ነገሮች ይጠይቀዋል አሉ። ባሪያዬ ሆይ ታምሜ አልጠየከኝም። አላህ ታመመ ማለት ነው ነው እንዲያጀማ እርዘና ታምሜ አልጠየከኝም፣ ተቸግሬ አልረዳኸኝም፣ ተራቁቼ አላለበስከኝም አሉ። ባሪያው ምን ይላል አሉ ረሱል አለይሂ ሰላቱ ወሰላም ጌታ ሆይ አንተ የዓለማት ጌታ ሆነ ሳለ እንዴት ትራባለህ? እንዴት ልብስ ታጣለህ? እንዴት ትቸገራለህ? ይለዋል አሉ። አያማ አላህ ሲነግረው ምን አለ ረሱል አለይሂ ሰላቱ ወሰላም በሐዲስ አልቁርሲ ሲናገሩ እከሌ የሚባል ባሪያ የተርቦ አንተ ጋር መጥቶ ምግብ ሲጠይቅ አላበላም ብለዋል። ገብቷችኋል ያ ጀማ? ስለዚህ በሐዲስ አልቁርሲ ተፈስረዋል ማለት ነው። ወአቅሪዱ ላህ ቀርደን ሐሰና አላህ ምድር ላይ ላስቀመጣቸው ችጋራሞች ወይም ለተቸገሩ ሰዎች ገንዘባችሁን ስጡ ማለት ነው እንጂ ለአላህ ስብሓንሁ ወተዓላ ገንዘብ አይሰጥም። ግልጽ ነው። አላህ ከባሮቹ ምንን አይፈልግም? ርዝቅን አይፈልግም፣ ምግብን አይፈልግም፣ ልብስን አይፈልግም። ግልጽ ነው። ችግር ሲያጋጥሞት ለችግሩ እንዲደርሱለት አይፈልግም። ይሄ ቢአስሊል ሐዲስ የተረጋገጠ ነገር ነው። ለአላህ ጥሩ የሆነን ማበደር አበድሩ ማለት በጥሩ መንገድ ላይ ገንዘባችሁን አውጡ። ምስኪኖችን በማብላት ፈቂሮችን በማብላት የተቸገሩ ሰዎችን በመርዳት ላይ ገንዘባችሁን ስጡ። ያ እኔ ጋር ብድር ሆኖ ይቀራል። እኔ ነኝ የምከፍልላችሁ። መቼ? አይ ባዕደል መውት ከሞተ በኋላ ወመን ያዕመል ሚስቃለ ዘረቲን ኸይረን የራ ወመን ያዕመል ሚስቃለ ዘረቲን ሸረን የራ። ትንሽ እንኳን ብትሆን አንተ ለአላህ ስብሓንሁ ወተዓላ ብለህ የሆነን ሰው ረድተህ ከሆነ ቂያማ ቀን ትመለከተዋለህ። ነው ዘራ የሚለውን ዑለማዎች በጣም ትንሽዬ ነገር ይላሉ። ትንሽዬ ነገር፣ በጣም ትንሽዬ ነገር። ከፊሎቹ አተም ይላሉ። አተም ማለት ያ ጀማ አንድ አተም ማለት በጣም ትንሽ ነው። የአንድ ይላሉ የኬሚስትሪ የሚያወሩ ሰዎች مثلا አንድ ኤሌመንት ወስዳችሁ አንድ ሰልፈር ወስዳችሁ የሰልፈርን 100 ሚሊዮን አተሞች ጎን ለጎን ብትደረድሩ ይላሉ 1 ሴንቲሜትር ነው። የአንዱ አተም 100 ሚሊዮን አተሙን ጎን ለጎን ብታስቀምጡ ርዝመቱ ምን ያክል ነው? ምን ያክል ነው? 1 ሴንቲሜትር። አንዷን እንኳን የሰጠ ሰው ይላል አላህ እያሉ የፈሰሩ ነው። ገብቷችኋል ያ ጀማ? ግልጽ ነው። ያቺን የአንዷን አተም 100 ሚሊዮኑን ተውት፣ አንዷን እንኳን ኸይር ነገር የሰራ ሰው አላህ ዘንድ ይመለከቷል። እንደዚህ አይነቱን ቀርዱን ሐሰን ያማረ የሆነ ብድር ማለት አንተ የምትሰጠው 50 ሳንቲም ስንት አተም ሊገዛ ነው? 50 ሳንቲም ስንት አተም ሊገዛ ነው? ገብቷችኋል ያ ጀማ? 50 ሳንቲም ሰደቃ መስጠት ብዙ ሚሊዮን አተሞችን ሰደቃ እየሰጠ ነው። እሺ ላ ወማ ተቀድሙ ይሄው ተናገረ። ወማ ተቀድሙ እናንተ የምታሳልፉት ሰርታችሁ የምታሳልፉት ነገር ለአኺራችሁ የምታሳልፉት ነገር ለአንፉሲኩም ለነፍሳችሁ አለ ሚን ኸይሪን ከኸይር ከጥሩ ነገር ተጅዱሁ ትመለከቱታላችሁ አለ عند الله አላህ ዘንድ በምን አይነት ሁኔታ هو خيرا በላጭ በሆነበት ሁኔታ ትመለከታላችሁ። እናንተ 50 ሳንቲም ሰጣችኋል፣
አላህ አضዓፈን ሙضዓፋ ሆኖ ትመለከታላችሁ። ወአዕظመ አጅራ በሚንዳም ዘንድ በጣም ትልቅ ሆኖ ትመለከታላችሁ። አጅሩም ይበልጥ ትልቅ ሆኖ ትመለከታላችሁ። እናንተ ገንዘባችሁን ብቻ በኸይር ነገር ላይ አውሉ። አላህ አضዓፈን ሙضዓፋ የምታወጡትን ገንዘብ ቅያማ ቀን ይሰጣቸዋል አለ። ከዛ ለወንጀላችሁ ደግሞ ወስተግፊሩላህ ጌታችሁን ማህርታ ጠይቁ አለ። እስትግፋር ማለት ጠለቡል ጉፍራን ማለት ነው። ማህርታን መጠየቅ ግልጽ ነው። ማህርታን ከጌታችሁ ጠይቁ። ኢነላሃ ጌታችሁ አላህ ገፉሩን መሃሪ ነው፣ ረሒሙን አዛኝ የሆነ ጌታ ነውና ከጌታችሁ ማህርታ ጠይቁ። እኔ ተኽፊፍ አድርጌላችኋለሁ፣ ግዴታ ያደረኩባችሁን እንደ ሰላት እንደ ዘካና ሌሎች ኢባዳዎች ላይ ጠንከር በሉ። ለወንጀሎቻችሁ ደግሞ ማህርታን ጠይቁ፣ ጌታችሁ ይምራችኋል። ለምን አንድ ሰው ዋጅባቶቹን እንኳን ሲያደርስ ምን ማድረጉ አይቀርም፣ ማጉደሉ አይቀርም። አይደለም እንደዛ ሰላታችን በትክክል እየሰገድን ነው እንደኛ ሙሉ በሙሉ አላህ ባዘዘው መልኩ ዋጅባቶቹን፣ ሽሩጦቹን፣ አርካኖቹን ጠብቀን እየሰገድን ነው እንዴ? ስንት ነገር እንሰራለን፣ ስንት ነገር እናስባለን። ለዛ በስተት የሚፈጠርባችሁ ወንጀላችሁ ደግሞ እስትግፋር አድርጉ እያለ ነው። እኔ እምራችኋለሁ፣ ያንን አሟላለሁ። ሌሎችንም ሰላቶች ሱና ሰላቶችንም ስትጨምሩ ደግሞ የጎደለው ፖይንታችሁ ይሞላላችኋል አለ። ይሄ ሱረቱል ሙዘሚልን በተመለከተ ነው። አላህ ብዙ አደቦችን አስተምሮናል፣ በደንብ ላስተነተነው ሰው ማለት ነው። هذا والله أعلم وصلى الله على محمد والسلام عليكم ورحمة الله وبركاته. فقال رسول الله صلى الله عليه وسلم: من دل على خير فله مثل أجر فاعله. أخرجه مسلم.